ወዳጅ ያዝበለኝ እዚህ ምድር ላይ የሰው አስመሳይ እንጂ የሰው ወዳጅ የለም ብሎ የማይሸሽ አለ ብሎ የማይሰስት የክፉም የደግም ወዳጅ ፈጣሪ ብቻ ነው። ወዳጅ በሰው አትደገም። ብቻዬን ነኝ አትበል። ስትፈጠር ብቻ ሆነ ነው የተፈጠረ። ስለሌለኝ ነው አትበል። ካሌለ እንኳን ሰው እንቅልፍም ይሸሻል። ካለ ነው እንጂ ከሌለ ምንም ነገር የለም። እንድኖርህና መቀየር ከፈለክ ሰው መቀየር አቁምና ለራስ ያለህን አመለካከት ቀይር። ሰማኝ ወዳጄ፣ እዚህ ምድር ላይ እየኖርክ መልካም ነገር እያደረግክ የሰው ልጅ ስለኔ ጥሩ ነገር የማያወራ አትበል። የሰው ልጅ ስለ አንተ መልካም ነገር እንዲያወሩ ከፈለክ ቅድማ መሞት አለብህ። ራስን አጥፋ እያልኩ አይደለም፣ እውነቱን ይወቅ እያልኩ ነው። አንድ ቀን እያነበብኩ ከመጽሐፍ ክፍል እንደዚህ የሚል ኃይለ ቃል አገኘሁ። አንድ ሴት ነበረች ይላል መጽሐፉ፣ ስለኛም ያወራል። እቺ ሴት እዚህ ምድር ላይ ብዙ በደል የሰራች ፈጣሪን ያስቀየመች ሴት ናት ይላል። አንድ ዕለት እያለቀሰች ፈጣሪ ወደ አለበት ሄዳ ስታነባ ፈጣሪው ተመለከታት ይላል። እያለቀሰች አያትና ወደ እሷ ቀረበና ስለምታለቅሰው ጉዳይ ሊጠይቃትና ሊፈትናትም ወደደ ይላል። ፈተናም እንዲህ የሚል ነበር፣ አንቺ ሴት ስለምንስ ታለቅሻለሽ? ስለሚበላ ነው ወይስ ስለሚጠጣ ነው? ምን እንዳግዝሽ ምን እንድሰጥሽ ትፈልጋለሽ ብሎ ጠየቀ። እሷም እንደዚህ ብላ መለሰችለት፣ ጌታ ሆይ እኔም ማለቅሶ ስለሚበላ ስለሚለበስና ስለምድራዊ ጥቅም አይደለም፣ እኔም ማለቅሶ ስለበደል ስለ ኃጢአቴ ነው አለች። ወዳጄ ታለቅሳለህ? ስለምን ትጨነቃለህ? ስለምን ታስባለህ? ስለምን ፈጣሪን ታማርራለህ? ስለምን ፈጣሪ አይወደኝም ትላለህ? ስለምን ፈጣሪ አይፈልገኝም ትላለህ? ስለምን ፈጣሪ ረስቶኛል ትላለህ? ወዳጄ እኛ ነው እንጂ ፈጣሪ የረሳነው። ፈጣሪ አንድ ቀን እኛን ረስቶ ያውቃል። በህይወት እኔ ተወዳጅ ነኝ ተፈላጊ ነኝ አትበል። ሰው ሲወድህም በምክንያት ነው፣ ሲፈልግህም ለምክንያት ነው። ስላለ አዋቂ ታዋቂ ስለሆንክ ይሆናል። በምክንያት ፈጥሮ ያለ ምክንያት ከነድክመትህ የሚወድህ ፈጣሪ ብቻ ነው። ብዙም በሰው አትደገፍ። አሁን እንደምትፈልገው አይነት ሰው ለመሆን ሰው ምን ይለኛልን አቁም። ተነስና ማድረግ የምትፈልገው ነገር አድርጎ። ብታጠፋም አንድ ቀን ስለ አንተ ያወራሉ፣ በሁለተኛ ቀን ይስቁብሃል፣ በሶስተኛ ቀን ይረሱሃል። ብዙም ለሰው አትጨነቅ፣ ምክንያቱም የሰው እይታ አንተን ሊገልጽ ስለማይችል። ወዳጄ እዚህ ምድር ላይ ትልቁና ደስ የሚለው ነገር ሰው ነው መፈጠር ነው። ከሚገርማችሁ የከበደን ነገር ቢኖር ሰው ነው መኖር ነው እና ሰውንን ማለቴ ነው። እኔ ሰው የለኝም ሰው ትቶኝ ሄደ ብለህ ሰውን አትከተል። ሲፈልግ ለሚመጣ ሲፈልግ ለሚሄድ በፍጹም አትጨነቅ። ብትፈልግህም ባትፈልግህም ከአንተ ጋር የሚኖር ህልምህና ፈጣሪን ተከተል። ውጤት እዚህ ጋር ነው። አንድ ቀን ስለ ሰው ዋጋ ተነግሮ አያውቅም። እዚህ ምድር ላይ ትልቁና ውዱ ነገር ሰው ልጅ ነው። በዚህ ዘመን ግን እንደ ሰው ልጅ የረከሰና የቀለለ የለም። ምክንያቱም የትም ይሰደዳል፣ የትም ይወድቃል፣ የትም ይሞታል፣ ጠያቂ የለውም። የዘይትና የሽንኩርት ዋጋ ሲነገር አንድ ቀን ስለ ሰው ዋጋ ተነግሮ አያውቅም። ሰላም ሄርሜላ እባላለሁ። የበጸጉ ሚዲያ የዲጂታል ማናጀር ነኝ። ከኛ ጋር ለመስራትም ሆነ ምርቶቻችሁንና አገልግሎቶቻችሁን ማስተዋወቅ ለምትፈልጉ ቤተሰቦቻችን በቅናሽ ዋጋ እንሰራላችኋለን። በዚህ ስልክ ደውላችሁ ልታገኙን ትችላላችሁ።